የዛሬ ፀጉር ማስክ በጣም ይለያል። የምር ለአንዴ ብቻ ሞክሩት፣ በጣም ተወዱታላችሁ በእርግጠኝነት። ለፀጉራችሁ ለስላሴ፣ ለእድገቱ እንዲሁም ደግሞ ፀጉራችሁ ለደረቀባችሁ ለከርዳዳ ፀጉር በእርግጠኝነት ይሄንን ማስክ ይመልሰዋል። ቢያንስ በሳምንት በ15 ቀን አንዴ ቢያንስ በየሳምንቱ ራሱ ብትጠቀሙት የምር ምንም የምትጎዱት ነገር የለም ማለት ነው። በየሳምንቱ ካላገኛችሁ በ15 ቀን አንዴ እንደዚህ ያደረጋችሁ ተጠቀሙ፣ ትወዱታላችሁና ያላችሁን ዘይት ደግሞ መጠቀማችሁን እንዳትረሱ። እንዲሁም ደግሞ ለፊታችሁ ጭምር የሚሆን ነው። ፊታችሁን ራሱ እንዴት ቡግ እንደሚያደርግላችሁ የምር በጣም ነው የወደድኩት። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ይብዛ። እንኳን አደረሳችሁ። ዛሬ ሚካኤል ነውና እንግዲህ ለበሩ ለደጅ በቃችሁ፣ እንኳንም ለደጅ አበቃችሁ። እኛ ደግሞ በስደት ያለን ደግሞ እግዚአብሔር አምላክ ለደጅ ያብቃል። እርግጥ ቤተክርስቲያን አለ፣ እኔ ግን ካለሁበት አንጻር አልሄድኩም እና ምንም ማድረግ አይቻልም። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። የዛሬ ቪዲዮ ትወዱታላችሁ። ብዙዎቻችሁም ደግሞ ጠይቃችሁኝ ነበርና በኮኮናት ሚልክ ሰርቼ ስለነበር በኮኮናት ሚልክ ለሌለንስ ብላችሁኝ ነበር። ዛሬ ደግሞ አብረን ሰርተን እናየዋለን። በጣም ቀላል መንገድ በሁለት ግብአት ብቻ የሚሰራ ቤት ውስጥ ባላችሁ ነገር ራሳችሁ መንከባከብ ትችላላችሁ ማለት ነው። ግን የሚያስንቅ የምር አራስ ስሆን እንግዲህ ያው አራስነት እየቀረበ ነውና አራስ ስሆን በእርግጠኝነት በየቀኑ እየሰራው ተጠቀመዋለሁ። በጣም ነው የወደድኩት የምር። ፀጉራችሁ ላይ ራሱ ስታደርጉት ስትቀቡት እንዴት ያለው ሰላም አጠይቁኝ። በመጀመሪያ የተጠቀምኩት ሩዝ ተጠቅሜያለሁ። ስንት ማንካ ሩዝ እንደተጠቀምኩ ነው እንጃ ረስቼዋለሁ ለመናገርና። ነገር ግን እናንተ የሚበቃችሁ ያክል መጠቀም ትችላላችሁ። ፀጉራችሁ ብዙ ነው ወይም ትልቅ ነው በፀጉራችሁ ልክ ማለት ነው። ፀጉራችሁ ምናልባት ግቡር ወይም ደግሞ ከርዳዳ ብዙ በጣም ከርዳዳ ከሆነ በዛ አድርጋችሁ መስራት ትችላላችሁ። ግን እኔ ለፊቴም ጭምር ለሰውነቴም ጭምር ነው የሆነኝና ይሄኛው ብዙ አይደለም። እርግጥ ሲቀቀል ሩዝ ሲቀቀል በባህሪው ሲቀቀል ወይም ደግሞ ሲቀመጥ ይወፍራልና በዛ ብሎ ነው የሚወጣው። እኔም ደግሞ በጣም ነው የወደድኩት። ካጠብኩት በኋላ ሩዛችንን እንቀቅላለን። ሩዙን ለመቀቀል ቢያንስ 15 ደቂቃ ይወስድባችኋል። ሙቅ ውሃ ጨምሬበታለሁ በመጀመሪያ ማለት ነው። ቢያንስ 15 ደቂቃ። ሩዙ በደንብ ሙኩክ ብሎ መብሰል አለበት። እዚህ ጋር ሮዝሜሪ ቅጠል ጨምሬበታለሁ። ሮዝሜሪ ለሽታው እራሱ እንዴት እንደሚያሳምረው አጠይቁኝ። የምር ሮዝሜሪ ቅጠሉን ፍረሹን ከሌላችሁ እናንተ ደረቁን መጨመር ትችላላችሁ። ያላችሁ ማለት ነው ቤት ውስጥ ያላችሁን ነገር መጨመር ትችላላችሁ። ምንም ችግር የለውም ይናክልና። ከዛ በኋላ ሩዙን በዚህ መንገድ እየበሰለ ነው። ብዙም ስራ እየሰራው ባይሆንም ያው እየሄድኩ እየመጣው ነበር እየቀረጽ ካለሁት። በዚህ አጋጣሚ ያው ድምጼ ካላከለኩባችሁ በጣም ይቅርታ። እውነቴ ነው የምላችሁ። ግን ያው ሰርቼ ስለተጠቀምኩት በጣም ደስ ብሎኛል። በማይመች ሁኔታ ቢሆንም ቪዲዮ የቀረጽኩት ግን በቃ ቢያንስ ራሴን ስለጠበቅኩበት በጣም ነው ደስ ያለኝ ማለት ነው። በጣም ተደስቼበት ስለሆነ ከዛ በኋላ ሩዙን በሰለ። እንደዚህ ሙክክ ብሎ ነው የበሰለው። የሚበላም ይሆናል በዚህ አጋጣሚና ምግብ ነው ያው ለፊታችን የምንጠቀመው ወይ ለፀጉራችን የምንበላው ምግብ ነው። ሌላ ከምንም ሌላ ለየት ያለ ነገር የለውም ማለት ነው። ከዛ በኋላ እዚህ ጋር መፍጫ አምጥቼ የምጠቀመው እዚህ ጋር ፉል ክሬም ሚልክ ነው የተጠቀምኩት። ይሄኛው በነገራችን ላይ ይሄ ወተት ከተከፈተ አይበላሽም ብዙ ጊዜ። ግን እኔ ደግሞ ለልጅ ነበር እየተጠቀምኩለት ያለሁት። ከዛ ቢያንስ 4 ቀን 3 ቀን ከተጠቀምኩ በኋላ ተውኩት ማለት ነው። ስለዚህ አስቀምጬ ለምን ማስክ አልሰራበትም ብዬ ዛሬ ነው ማስክ የሰራሁበት። ሰሞኑን ጾምም ስለነበር ከዛ ዛሬ ማስክ ሰራሁበት። ሩዙ ላይ የሚበቃኝን አክል ነው የጨመርኩት። እዚህ ጋር የቀጠነ ይመስላል፣ ግን ሩዙ በደንብ እንትን ሲል ሩዝ በባህሪው ይወፍራልና በጣም ነው የወፈረው። በጣም ነው የምትወዱት እናንተ ራሱ እንደዚህ ስትሰሩ። ግን ስትፈጩ እንደዚህ እየለካችሁ በአንድ ጊዜ ሳትጨምሩ እየለካችሁ በጣም እንዳይቀጥንባችሁ ማለት ነው። ነገር ግን ሲቀመጥ በራሱ ሩዙ በራሱ የምትፈጩት በራሱ ማለት ነው እየወፈረ ይመጣልና ከዛ በኋላ በዚህ መንገድ ክሬማችንን እናዘጋጃለን። እርግጥ መፍጫዬ በጣም እዚህ ጋር አዝጎኛል። የምር መፍጫ ተበላሽቶብኝ ማለት ነው። የቁም መፍጫ እንደዚህ ትንሹ ካላችሁ በሱ መፍጫት ትችላላችሁ። ወይም ደግሞ ሩዙን በደንብ በስሎ
በደንብ እንትን ማለት መፍጫ ለሌላችሁ ደግሞ በጣም ቀላል ነው። በሌላ ነገርም መፍጨት ትችላላችሁ። የምር እንትን ወተት ከጨመራችሁበት በኋላ እንደገና ሩዙን በደንብ ሙክክ ብሎ ከበሰለ ጭፍልቅ ጭፍልቅ አድርጋችሁ በሱ ራሱ መጠቀም ትችላላችሁ። በጣም ቀላል ነው ማለት ነው። ከዛ በመጨረሻ እንግዲህ ክሬሙ ይህንን ይመስላል። በጣም ነበር የሞላው። ነጠላዬ ደግሞ እዚህ ጋር አንሶኝ ነበር። ስቆርጠው አሳነሽ ቆርጬው ስለነበር አነሰኝ። ግን በግድ ሳይደፋብኝ እንደምንም እንትን አልኩት፣ አጠለልኩት ማለት ነው። ባይጠልም ምንም ችግር አልነበረውም። ነገር ግን የሮዝሜሪውም እንትን እዛው አንድ ላይ ስለፈጨውት ግዴታ ደግሞ መውጣት አለበት ማለት ነው። ከዛ በዚህ መንገድ ክሬሙን በዚህ መንገድ አወጣውት። የምር ግን በጣም ነው ሽታው ራሱ ደስ የሚለው፣ ቂቤን የሚያስንቅ ነውና ሞክሩት። ለአንዴ ብቻ ሞክሩት። ትወዱታላችሁ ወይም ደግሞ ትወዱታላችሁ ወይም ታመሰግኑኛላችሁ። እንግዲህ ክሬሙ በዚህ መንገድ እንደዚህ ሰርችዋለሁ። ከዛ በኋላ ያላችሁን ቅባት መጨመር ትችላላችሁ። እኔ የተጠቀምኩት ቤቢ ኦይል ተጠቅሜያለሁ። ቤቢ ኦይል ካላችሁ ቤቢ ኦይል አልኩኝ፣ የወይራ ዘይት ማለት ነው። ልጄን ሀሳቤን ሰረቀብኝ በነገራችን ላይ እና የወይራ ዘይት ነው የተጠቀምኩት።